ፕላትፎርም ላይ ኮሚሽን መስራት የፈለገ ሰው ገና ኤጀንት ሆነ ውጤታማ ሳይሆን በደንብ ኮሚሽን መስራት የፈለገ ሰው መስራት የሚችለው አንድ ስራ አለ። እሱ ምንድነው? ኢንቪቴሽን የሚባል ስራ አለ እዚህ ፕላትፎርም ላይ። ኢንቪቴሽን ማለት ሰዎች የኛ ሊንክ ተጠቅመው ይሄን አፕሊኬሽን ዳውንሎድ አድርገው አካውንት ከፍተው እንዲሰሩበት ማድረግ። የኛ ሊንክ ተጠቅመው አፕሊኬሽኑን እንዲያወርዱ በመጀመሪያ ከዛ አካውንት ከፍተው ወደዚህ አፕሊኬሽን ሲገቡ ፕላትፎርሙ እንትናን ሰክሰስፉሊ ኢንቫይት አድርገሃል ኮንግራቹሌሽን ብሎ ቴክስት ይልክልናል። ይሄ ማለት ኢንቪቴሽን ነው። ሰዎችን በእኛ ሊንክ እንዲመጡ ኢንቫይት ማድረግ። ያንን በማድረግ ፕላትፎርሙ $14 ሰጣቸዋለሁ ብሎ አስቀምጦልናል። $14 የምናገኘው ከሴቶች ነው። ከወንዶች ሲሆን $6 ይቀነስና $8 ነው የምናገኘው። ስለዚህ ይሄንን $14 በፖይንት ስለሆነ የሚከፍለን ፕላትፎርሙ 140,000 ፖይንት ከሴቶች ሲሆን ከወንዶች ሲሆን ደግሞ 80,000 ፖይንት እንደማለት ነው። ስለዚህ ይሄን ፖይንት በምን መልኩ ነው የምናገኘው? ሰዎች የኛ ሊንክ ስላወረዱና አካውንት ስለከፈቱ ብቻ ነው? ኖ። ይሄን ፖይንት የምናገኘው በአንድ ወር ጊዜ ውስጥ ነው። በአንድ ወር ጊዜ ውስጥ ኢንቪቴሽን ኮሚሽናችን ሁሉንም ይሰጠናል። ይሄም ማለት ከሴቶች ለብቻ የምናገኛትን $6 በአንድ ሳምንት ውስጥ እናገኛለን። ከዛ በኋላ ከወንድም ከሴትም በጋራ የምናገኘውን $8 ደግሞ በአንድ ወር ጊዜ ውስጥ እናገኛለን። ኢንቫይት ያደረግናት ሴት ወደዚህ ፕላትፎርም አካውንት ከፍታ ገብታ ፌስ ቬሪፊኬሽን ሰጥታ ከጨረሰች በኋላ ባሉት 7 ቀናት ውስጥ የምታሳልፈውን የላይቭ ቆይታ እያሰበ ለኛ ለጋበዝናት ሰዎች ኢንቫይት ላደረግናት ሰዎች ምን ይሰጠናል? የፖይንት ኮሚሽን ይሰጠናል። እንዴት ነው የሚከፍለን? ኢንቫይት ያደረግናት ልጅ በ7 ቀን ውስጥ የላይቭ ስትሪም ቆይታዋ 3 ሰዓት ሲሆናት 3 ሰዓት ላይቭ ላይ ስታሳልፍ በአጠቃላይ በ7 ቀን ውስጥ 3 ሰዓት ሲሆናት ላይቭ ላይ ያሳለፈችው በአንድ ቀንም ሊሆን ይችላል፣ በ6ኛውም ቀን ሊሆን ይችላል። 3 ሰዓት ሲሆናት 10,000 ፖይንት ይሰጠናል። ከ140,000 ፖይንት ወይ በላይቭ ስትሪም ከምናገኘው ከ60,000 ፖይንቱ 10,000 ፖይንት ይሰጠናል። 2 ሰዓት ተጨምሮ ደግሞ 5 ሰዓት ሲሆናት ሌላ 10,000 ፖይንት ይሰጠናል። 8 ሰዓት ሲሆናት ሌላ 10,000 ፖይንት ይሰጠናል። 12 ሰዓት ሲሆናት 30,000 ፖይንት ይሰጠንና 60,000 ፖይንት አንዲት ሴት ልጅን ኢንቫይት አድርገናት በ7 ቀን ውስጥ 12 ሰዓት የላይቭ ስትሪም ቆይታ ስላላት ምን ማድረግ እንችላለን? ማግኘት እንችላለን። ከዚህ በኋላ ስንት አለ? 80,000 ፖይንት ወይም $8። ይህንን ደግሞ ማግኘት የምንችለው በምንድን ነው? ከሴትም ከወንድም እዚህ ፕላትፎርም ላይ መጥተው መስራት በቻሉት የዶላር መጠን ለራሳቸው ማግኘት በቻሉት የዶላር መጠን። ለምሳሌ ኢንቫይት ያደረግናቸው ሰዎች ወደዚህ ፕላትፎርም በመጡ በአንድ ወራቸው ውስጥ $20 መስራት ከቻሉ ለኛ 10,000 ፖይንት ይሰጠናል። $50 ከሞላላቸው 20,000 ፖይንት ይሰጠናል። $100 ሲሞላላቸው 20,000 ፖይንት ይሰጠናል። $200 ሲሞላላቸው 30,000 ፖይንት ባንዴ ይሰጠንና 80,000 ፖይንት መስራት በቻሉት የዶላር መጠን። ከሴቷ ደግሞ ለብቻ 60,000 ፖይንት ምን ስላለች በ7 ቀን ውስጥ በቆየችበት የላይቭ ስትሪም 12 ሰዓት የላይቭ ስትሪም ቆይታ ሲኖራት 60,000 ፖይንት ይሰጠናል።